ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ በቃ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብለው ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካቸው ትእዛዝ ለማስወጣት በጣም ይጥራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁኝ ያለው። ይህን እንዳትረሱ። ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ልታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነ ወተዓላ መመለስ ነው። ይህ ነው። እሺ፣ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም እሺ ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችላለች ይመስለኛል። ያንን ህጋዊ በሆነ መንገድ ማስመለስ፣ ሀቃችሁን አስመልሱ፣ እንዳትፈሩ። ገብታችኋል? ኢስላም በተነፈጋችሁት ሀቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ከሀቃችሁ ወደኋላ እንዳትሉ፣ የሰዎችን ሀቅ እንዳትነኩ፣ የራሳቸውን ሀቅ ለማስመለስ ደፋሮች ነው። ማስመለስ ባለባቸው መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እሱን በሌላ መንገድ ሀቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ አን ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰሪዎችን እወዳለሁ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች ነገ ትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡስ ልኸላኢቅ የውመ ልቅያማ ወኸየረሁ በይነ ሑሪል ዒን አው በይነ ልጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን ምርጥ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይህን ሰው እኮ በቃ የውስጤን ተናገርኩት። ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ። ታገሱ። ወስቢር ወማ ሰብሩከ ኢላ ቢላህ። ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ።
ለጋሾችንም አብስራቸው እያለ ይናገራል። እሺ በጣም አመሰግናለሁ። መልካም ጊዜ። እሺ መልካም ጥያቄ ነበረኝ። ትግራዋይ ትግራዋይ የተናገረው እንትን ጥያቄ ነበረኝ። እሱን ምትያንሳ ይመልስልኝ ይቻላል። አማርኛ እናወራለን። አላልኩም። ምንድን ነው ያልኩት? እየሰራው እከፍላለሁ፣ ያለኝን ገንዘብ ሰጣለሁ ነው ያልኩት። ባለዕዳዋ እኔ ነኝ። ለልጆቼ ደግሞ ከምንም ነገር መድኃኒታቸው ነው ብዬ የማስበው ሰደቃን ነው። ከነሱ የማገኘውን ሀቅ እዚህ በሚዲያም የሚረዱ ልጆች የሆኑ በሌላ ቦታ የሚረዱ ልጆችን እረዳበታለሁ እና በተደጋጋሚ እርዳታ የምትሰጩ እዳሽን ከጨረሽ በኋላ ነው የሚሉኝ ነገር አለ። እኔ ለልጆቼ ማውጣት ያለብኝን ሰደቃ ለእዳይ መክፈል የልጆቼን ሰደቃ አያጓድልም? ለልጆቼ ማድረግ ከሚገባኝ ነገር አያጓድልም? እነዚህን መልስ ፈልጌ ነበረ። መርሐባ። በመጀመሪያ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ዛችን ወይት እሺ፣ ለልጆቹ የሚመጣ የሆነ ስጦታ ለልጆቹ ነው መዋል ያለበት። እሷ ግን ሀሳቧ ምንድነው? አንድ ሐዲስ አለ የተነገረ ዳው መርዳኩም ብሰደቃ የሚል ሐዲስ አለ። የታመሙባቸውን ሰዎች በሰደቃ ፈውሷቸው ወይም ደግሞ ከአላህ ዘንድ ፈውስን አስገኙላቸው ብሎ ተናግሯል። ያ ማለት ሰደቃ በምታደርጉ ጊዜ ሰዎችን አላህ ስብሐነሁ ወተዓላ ይፈውሳቸዋል እና ያንን ተስፋ በማድረግ በአላህ ስብሐነሁ ወተዓላ ላይ ሰደቃ ማድረግ ትፈልጋለች። ግን ሙኒት ምን አለ መሰለሽ፣ ሰደቃ የሚጀመረው ካለብን ብድሮች እነዚያን ከመክፈል ነው። እሱ ራሱ ከሰደቃ ይመደባል። ሰው የተበደረውን ብድር ለመክፈል እስከ ጣረ ድረስ ያ የሚያደርገው በሰደቃ የሚያዝለታል። ልክ እንዲሁ ያለበትን ሐቅ በመክፈል ላይ እስካለ ድረስ ይህ ሰው ከአላህ ዘንድ ምንዳውን ያገኛል። በዚህ አልከፍልም ብሎ ሰውየው የተበደረውን ብድር ቢክድ ኃጢአት ይሆንበታል አይደል? በዚሁ አንጻር ልክ እንዲሁ የተበደረውን ብድር ሰውየው ለመክፈል እየጣረ እየደከመ ካለ ያ ሰው ምንዳን ያገኛል። በዚህ ያ ነው እና መጀመሪያ እሱ ይቀደማል። ያንን በምታደርገው አንቺ በሰደቃ ብለሽ ነው ይቺ ልጆቼን አላህ እንዲፈውስልኝ እንዲያሽርልኝ ብለሽ እዚያ ታገኝበታለሽ። ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው፣ በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናግረኝ